በተለያዩ የዓለማችን ሀገራት ሆናችሁ የዚህን የፍኖተ ዲሞክራሲ ራዲዮ ለምትከታተሉን ሀገር ወዳድ ኢትዮጵያኖች እንደያላችሁበት የሰዓት አቆጣጠር እንደምን አደራችሁ ዋላችሁ እንዲሁም አመሻችሁ የምንለው የዚህ የፍኖተ ዲሞክራሲ አዘጋጆች ነን። ዘወትር እንደተለመደው ፕሮግራማችን በሳምንቱ የሀገር ቤት ዜና እንጀምራለን። ክቡራን አድማጮች ቆይታችሁን እስከ ፕሮግራሙ ፍጻሜ ታደርጉ ዘንድ በድጋሚ እንጋብዛለን። አሁን በቀጥታ ወደ ሳምንቱ ዜና እንሄዳለን። የይስሙላው ምርጫ ከፍተኛ ህዝባዊ ተቃውሞ እየገጠመው ነው ተባለ። ሐሙስ መጋቢት 24 ቀን ዘረኛውና አምባገነኑ አብይ አህመድ ወደ ስልጣን የመጣበት 8ኛ ዓመት የኦህዴድ ብልጽግና ሙሉ ቁጥጥር ባለበት በአንዳንድ የኦሮሚያ አካባቢዎች በግዳጅ ሲከበር፣ በአማራው አካባቢ የተለያዩ ቦታዎች በከፍተኛ ደረጃ በተካሄዱ ሰልፎች ተቃውሞና ውግዘት የተደረገበት መሆኑን ከየቦታው ከተገኙ መረጃዎች ለማወቅ ተችሏል። ዘረኛውና አምባገነኑ አገዛዝ ደጋፊ የሆኑ የዜና አውታሮች በተለያዩ የኢትዮጵያ ከተሞች አብይ አህመድን በመደገፍ የድጋፍ ሰልፎች ተደረጉ ይበሉ እንጂ አብዛኞቹ ሰልፎች የተደረጉት በኦሮሚያና በአንዳንድ የብልጽግናው አገዛዝ ቁጥጥር ስር በሚገኙ ከተሞች ብቻ ናቸው። በአንጻሩ በተለይ በአማራው አካባቢ በከተሞችና በገጠር አካባቢዎች የአብይ አገዛዝ በጽኑ የሚኮንኑ እና የይስሙላውን ምርጫ የሚያወግዙ ሰላማዊ ሰልፎች ተካሂደዋል። በተደረጉ ሰልፎች ላይ አገዛዙን የሚኮንኑ የይስሙላውን ምርጫ የሚቃወሙ በርካታ መፈክሮች የተስተጋቡ ሲሆን ከተያዙት መፈክሮች መካከል የሚከተሉት ይገኙባቸዋል። ገዳያችንን በምርጫ ካርድ አናነግስም፣ ምርጫው የይስሙላ መከራው ግን የእውነት ነው፣ በድሮንና በመድፍ በየቀኑ ለሚሰቃይ ህዝብ የይስሙላ ምርጫ ቅንጦት ነው፣ ለአገዛዙ የውሸት ምርጫ ጆሮ የለንም፣ ይህን የደም ድግስ ምርጫ አንቀበልም፣ ህዝብ እየገደሉ ምርጫ ማለት የህዝብ ቅዠት ነው የሚሉና ሌሎች በርካታ መፈክሮች ሲስተጋቡ እንደዋሉ ለማወቅ ተችሏል። በአማራው አካባቢ ሐሙስ ዕለት ከህዝብ የተሰማውና በሌሎች አካባቢዎች ከሚታየው ሁኔታ በአገዛዙ በኩል እንዲካሄድ ከፍተኛ ዝግጅትና እንቅስቃሴ እየተደረገበት የሚገኘው የይስሙላው ምርጫ በከፍተኛ ደረጃ የህዝብ ተቃውሞ እየገጠመው መሆኑን የሚታይ ነው። በዋናው ከተማ በሌሎች አካባቢዎች ያገዛዙ ባለስልጣኖች ዜጎች ለይስሙላው ምርጫ ምዝገባ ለማድረግ ፈቃደኛ ባለመሆናቸው የዘረኛውና አምባገነኑ አገዛዝ ባለስልጣኖች የክልል መንግስታትና የከተማ አስተዳደሮች ዜጎች እንዲመዘገቡ በተለያዩ መንገዶች ለማስገደድ ሙከራ እያደረጉ መሆናቸው ታውቋል። የአገዛዙ ባለስልጣኖች በዜጎች ላይ ከሚያደርሱት የተለያዩ ጫናዎች በተጨማሪ ሰሞኑን ግለሰቦችን ልከው ቤት ለቤት እየዞሩ የምርጫ ካርድ ውሰዱ፣ ካልወሰዳችሁ አገልግሎት አታገኙም፣ ደሞዛችሁ ይቋረጣል፣ ትታሰራላችሁ ወዘተ የሚሉ ማስፈራሪያዎችን እንዲጠቀሙ በማድረግ ዜጎችን እያንገላቱ መሆኑ ለማወቅ ተችሏል። ድርጊቱ ስፋት ያለውና ግልጥልጥ ብሎ የወጣ በመሆኑ
ምርጫ ቦርድ ተብየው ድርጊቱ እንዲቆም የሚያሳስብ መግለጫ ለማውጣት ተገዷል። በተለያዩ የሀገሪቱ አካባቢዎች የጸጥታ ችግር መኖሩን የውጭ መንግስታት እያሰሙ መሆናቸውንም ይታወቃል። የአሜሪካው የውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት መጋቢት 23 ቀን ባሰራጨው መመሪያ በኢትዮጵያ የትግራይ፣ የአፋር፣ የአማራ፣ የጋምቤላና የቤንሻንጉል አካባቢዎች የጸጥታ ችግር ስላለባቸው የአሜሪካ ዜጎች ወደ እነዚህ አካባቢዎች ለመጓጓዝ እንዲቆጠቡ መክሯል። ቀደም ብሎም የእንግሊዝ መንግስት ተመሳሳይ ማስጠንቀቂያ ማውጣቱ ይታወቃል። ደጋግመን እንደተናገርነው ህዝቡን ሊወክል የሚችል ነፃና ፍትሃዊ ምርጫ ሊካሄድ የሚችለው የህዝብ መሰረታዊ ዲሞክራሲያዊ መብቶች የሚከበሩበት የህግ የበላይነትም ሆነ ፍትህ የሚኖርበት ዲሞክራሲያዊ ስርዓትን ሲሆን እና በአገሪቷ ላይ ሰላምና ጸጥታ ሲሰፍን ነው። ዲሞክራሲያዊ ስርዓትን ባልሆነበትና ከኢትዮጵያ ግዛቶች መካከል ትግራይ ሙሉ በሙሉ፣ የአማራ አካባቢ በአብዛኛው፣ ኦሮሚያ በርካታ አካባቢዎች እንዲሁም በአፋር፣ በጋምቤላ፣ በቤንሻንጉልና በደቡብ አንዳንድ ቦታዎች ምርጫ ማካሄድ በማይቻልበት ሁኔታ የሚካሄድ ምርጫ አስከፊውን አገዛዝ አቆንጅቶ ለማስመረጥ የሚደረግ ሽርጉድ ከመሆን የዘለለ ፈይዳ የለውም። በመካከለኛው ምስራቅ ጦርነት ምክንያት የኢትዮጵያ ኢኮኖሚ ከፍተኛ ቀውስ ሊያጋጥመው ይችላል የሚል ስጋት ፈጥሯል። ከአንድ ወር በላይ ያስቆጠረው የጦርነት በኢራን፣ በእስራኤልና በመካከለኛው ምስራቅ ባሉ እንዲሁም በአሜሪካ ወታደራዊ ካምፖችና አውሮፕላኖችና መርከቦች ላይ ከፍተኛ ጉዳት እያስከተለ መሆኑ ሲታወቅ የዓለም 20% የነዳጅ ውጤት የሚያልፍበት የሆርሙዝ ፈርጥ መተላለፊያ በኢራን በመዘጋቱ ምክንያት የነዳጅ ዋጋ በከፍተኛ ደረጃ እያሻቀበ መጥቷል። ቀደም ብሎ $80 የነበረው የአንድ በርሜል ነጭ ናፍጣ ወደ $250 መጨመሩ እንዲሁም የአንድ በርሜል ቤንዚን ከ$70 ወደ $15 ማደጉ በኢኮኖሚ ላይ ሊያስከትል የሚችለው ከባድ ጉዳት መሆኑን የሚጠቁም ነው። ይህ ጦርነት እየቀጠለ ከሄደን በዓለም አቀፍ ደረጃ የኢኮኖሚ ድቀት ሪሰሽን ሊከሰት እንደሚችል እየተተነበየም ነው። በነዳጅ እጥረት ምክንያት ባዶ የቀሩ ማደያዎች ቁጥራቸው ከቀን ወደ ቀን እየጨመረ መምጣት፣ ረጃጅም የተሽከርካሪ ሰልፎች መከሰታቸው እንዲሁም በየመንገዱ የተሽከርካሪ ቁጥር እየቀነሰ መምጣት የችግሩን ክብደት የሚያሳዩ ናቸው። ከዚህም ጋር ተያይዞ የነዳጅ ጥቁር ገበያ መስፋፋትና በየማደያው ነዳጅን ለማግኘት ጉቦ መክፈል በሰፊው የሚታዩ ክስተቶችም ሆነዋል። አገዛዙም በተለይ ከዩናይትድ አረብ ኤሚሬትስ፣ ከሳውዲ አረቢያና ከሌሎች የገልፍ አገሮች የሚያገኘው ነዳጅ በከፍተኛ ደረጃ በመቋረጡ ነዳጅን ለመቆጠብና ለማደላደል ተደጋጋሚ መግለጫዎች ለመስጠት ተገዷል። ቀደም ብሎ የተገዛም ነዳጅ በችግሩ ምክንያት ካለበት ቦታ ለማስመጣት አለመቻሉም ተገልጿል። በአሁኑ ወቅት በኢትዮጵያ የነጭ ናፍጣ ዋጋ በሊትር 163 ብር፣ የቤንዚን ዋጋ ደግሞ 142 ብር ገብቷል። በመጋቢት ወር መጀመሪያ የነዳጅ ችርቻሮ ዋጋ በሊትር እስከ 17 ብር ድረስ ጭማሪ ተደርጎ የነበረበት ሲሆን አንድ ወር ባልሞላ ጊዜ ውስጥ ደግሞ እስከ 27 ብር የሚደርስ ሌላ ጭማሪ ተደርጎበታል። አገዛዙ ዜጎች ነዳጅ እንዲቆጥቡ የሚያሳስቡ ተደጋጋሚ መመሪያ ቢያወጣምና የራሱን ሰራተኞች የዓመት ፈቃድ እንዲወስዱ ትዕዛዝ ቢሰጥም ችግሩ እየተባባሰ ሄዶ አገሪቷን ወደ አጠቃላይ የኢኮኖሚ ቀውስ ሊወስዳት እንደሚችል ብዙዎች ስጋታቸውን ይገልጻሉ። የነዳጅ ዋጋ መጨመር የዕቃዎችን ዋጋ እንዲጨምር ያደርጋል። የኑሮ ውድነትንም የማይቻል ደረጃ ያደርሳል። አሜሪካና እስራኤል በጋራ በኢራን ላይ የከፈቱት ጦርነት
ኢትዮጵያን የመለብለቡ አይቀሬነት እየተነገረ ይገኛል። ኢትዮጵያ በረጅም ጊዜ ዘመናት መንግስት ታሪክ የውጭ ጉዳይ ፖሊሲዋ በሀገሪቱ የውስጥና የውጭ ጉዳይ በራሷም ሆነ በሌላም ወይም በሌሎች ተጽዕኖ ጣልቃ ባለመግባት የገለልተኝነት አቋም ታራምድ እንደነበረ የሚታወቅ መሆኑን ይነገራል። ለረጅም ዘመንም የገለልተኛ ሀገራት ህብረት አባል እንደነበረችም ይታወሳል። የንጉሱ አገዛዝ ከአሜሪካ ጋር የነበረው ወዳጅነት በአስመራ የቃኘው ስቴሽን የተባለውን የመገናኛና የስለላ ካምፕ አስመራ እንዲቋቋም እስከ መፍቀድ መድረሱ ይታወቃል። ዘመነ ወታደራዊ ደርግ ከሶቪየት ህብረት ጋር የነበረው ግንኙነትም እንደ ንጉሱ አጎንብሶ እንደሚባለው የሶቪየት ህብረትን ጩኸት አስተጋቢ እንደነበረም ሊነሳ ይገባዋል የሚሉ አስተያየቶች አሉ። ላለፉት 35 ዓመታት ግን ከላይ ካነሳናቸው እጅግ በባሰ ሁኔታ የውጭ ኃይሎች የኢትዮጵያን የውጭ ግንኙነት እየመሩና እያስፈጸሙ መሆናቸው ሲታሰብ ኢትዮጵያ ለቅኝ አገዛዝ እንደተዳረገች የሚያከራክር አለመሆኑ በርካቶች ያስረዳሉ። አሜሪካ በአጼው በወያኔ ኢህአዴግና በአሁኑ ራሱን ብልጽግና በሚለው ዘመናት የኢትዮጵያን የውጭ ወይም የዲፕሎማሲ ግንኙነቶች ብቻ ሳይሆን በኢትዮጵያ ውስጥ ጉዳዮች ሁሉ ጣልቃ ከመግባቷም ባለፈ በቀጥታ የሀገሪቱን የውጭ ጉዳይ መምራትና ማስፈጸም ተግባራት ላይ መሰማራቷን ብዙዎች በቁጭት ሲገልጹ ይሰማሉ። በዚህ ወቅት ራሱን ብልጽግና እያለ የሚጠራው ቡድን የዲፕሎማሲ ግንኙነቱ እንደ ጋሪ ፈረስ በባዕዳን ኃይሎች የሚዘወር በመሆኑ እንደ ፔንዱለም ወይም ምህልቋ እንደ ተበጠሰባት ጀልባ ወዲህና ወዲያ በአንድ ጊዜ ዋዛቂ መሆኑ ብልጣብልጥነት ሳይሆን የዲፕሎማሲ ግንኙነት ዕውቀት እጥረትና በፖለቲካ ለመብሰልን ያሳያል እየተባለ ነው። አገዛዙ በተለያዩ ያገዛዙ ቁንጮ የሆነው ፈላጭ ቆራጭ ግለሰብ በኢትዮጵያ ስም ከኤሚሬት ገዢዎች ጋር የገባበት የጌታና የሎሌ ግንኙነት ኤሚሬትስ በኢትዮጵያ የውጭ ጉዳይ ግንኙነት እንድትፈተፍት መደረጓ የሚያስከትለው ከዲፕሎማሲ ቀውስ ባሻገር ሊሆን እንደሚችል በስፋት መነጋገሪያ መሆኑ ታውቋል። የብልጽግናው አገዛዝ በኤሚሬት ትዕዛዝ በሱዳን በህፃናት በእናቶችና በአጠቃላይ በንጹሃን ዜጎች የጅምላ አሰቃቂ ጭፍጨፋ እየፈጸመና በወንጀሉ ዓለም አቀፉ ግዘት እየወረደበት የሚገኘው የሱዳን መንግስት ተቃዋሚ ቡድን በመርዳት በአሶሳ አካባቢ ቡድን ለጀሌዎቹ ስልጠና የሚሰጥበት የጦር ሰፈር እንዲመሰረት መፍቀዱ ኢትዮጵያ ላይ የራሱን አደጋ እየጣለ መሆኑ ግልጽ ነው በሚል በርካቶች ስጋታቸውን ሲገልጹ እየተሰማ ይገኛል። ባለፈው ሰሞን በሱዳንና በኢትዮጵያ ድንበር አካባቢ ሁለት የሱዳን ወታደራዊ መንግስት ተቃዋሚዎች ኩምሩክ የተባለችውን ከተማ በቁጥጥር በማድረጋቸው የአልብራህን ወታደራዊ አገዛዝ በብልጽግናው አገዛዝ ላይ ተቃውሞና ክስ እስከማቅረብ መድረሱ ይታወቃል። በተለይም የአባይ ግድብ በቅርብ ርቀት ላይ ሰፍረው የነበሩ የግብጽ ወታደሮች በተቃዋሚ ኃይሎች ከበባ ስር ወድቀው ነበር የሚለው ዜና እውነት ከሆነ በአካባቢው የሚገኙ የጸጥታ ስጋት ከፍተኛ ሊሆን እንደሚችል ይገመታል። የኢትዮጵያ የምድር ድንበርና የአየር ክልል በተለያዩ ጊዜያት እየተደፈሩ መሆናቸው የዘረኛ አገዛዝ እየተከተለ የሚገኘው የተሳሳተ ወይም የተጣመመ የዲፕሎማሲ በሽታ ያስከተለውን መዘዝ መሆኑ መነጋገሪያ ሆኗል። የጅቡቲ መንግስት በተለያዩ ጊዜያት የኢትዮጵያ አየር ክልልን በመጣስ በአፋር ውስጥ እየተንቀሳቀሱ ነው በሚሏቸው የኢሳ አማጺ ቡድኖችን በመምታት ስም የሀገሪቱን ሉዓላዊነት መድፈሩ በደቡብ ኢትዮጵያ በኬንያ ወታደሮች የሚታገዙ ዘራፊ ቡድኖች በድንበር አካባቢ የሚኖሩ ከብት አርቢ ኢትዮጵያውያንን ከብቶቻቸውን እየዘረፉ መንደሮቻቸውን በሳት እያወደሙ መሆናቸው በደቡብ ምዕራብ ኢትዮጵያ በጋምቤላ የከብት ዘረፋና የህፃናት ጠለፋ በምዕራብ
በገዳሪፍ አካባቢ በሱዳን ወታደሮች በፈጸሙት ወራሪዎች የአርሶ አደሮች መፈናቀል አገዛዙ ከሻዕቢያ ጋር ወዳጅ በነበረበት ወቅት ከክልል ግንኙነት ዛላምበሳ በሻዕቢያ እጅ እንድትወድቅና በዝምታ እንዲታለፍ መደረጉ በተለያዩ የምስራቅ ኢትዮጵያ ድንበሮችን በመጣስ የሶማሌን ሰላም ክፉኛ ያወከ ያለው አልሻባብ የተባለው ጽንፈኛ ቡድን የፈጸማቸውን የሽብር ጥቃቶች መታፈናቸው ከፑንትላንድ ጋር የተፈጸመው የመንደርደሪያ ስምምነትና የባህር ኃይል ጦር ምስረታና የባህር በር ትረካዎች የደቀኗቸው ፈተናዎች አሜሪካና እስራኤል በኢራን ላይ የጫሩትን የጦርነት እሳት በመደገፍ የእስራኤል አራጋቢ ሆኖ መቆም ለቀጥተኛና ለተዘዋዋሪ ሰለባዎች መዳረጉ አይቀሬነት አነጋገርነቱ ከመጨመሩም ባለፈ ስጋት መደቀኑን በርካቶች እያነሱ መሆናቸው ተሰምቷል። የዘረኛ አገዛዝ እየተከተለ ያለው የጋሪ ፈረስ ከዲፕሎማሲ ሳይንስ የተፈታ ግንኙነት የአገሪቱን የቀን ተቀን አጠቃላይ እንቅስቃሴ ላይ የሚያስከትለው ችግር እንደ ዘበት በቀላሉ መታየት እንደሌለበት በርካቶች ሐሳባቸውን ይገልጻሉ። አድማጮች የዛሬው የሳምንቱ ዜና በዚሁ አበቃ። ካባቱ ባድማ የተኛውን በሬ ቀስቅሰው አደረጉት አውሬ። ካባቱ ባድማ የተኛውን በሬ ቀስቅሰው አደረጉት አውሬ። ካባቱ ባድማ የተኛውን በሬ ቀስቅሰው አደረጉት አውሬ። አይተናል ሰምተናል አሳሪው ሲታሰር ደርሰናል የገፋው ሲገፋ አይተናል። ንገሩት ይህን ሰው ፍራቱ ምንድነው? የታመመ ያለ ቆሞ ያጅሞች ነው። አትፍረድ ዝም ብለህ ፍርድ አደገኛ ነው። ዞሮ መጥቶ ካንተው ቤት ነው የሚያድረው። ያረፋፍዳል እንጂ በደል ፊረኛ ነው። አመጣቱ ደግሞ የከፋ ነው ካንተው። ጥጋብ ሲደራረብ ፈተን ሲል ጉዞው መመለሱ አይቀርም ቀን ተለዋዋጭ ነው። አይተናል ሰምተናል አሳሪው ሲታሰር ደርሰናል የገፋው ሲገፋ አይተናል። ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚሁ አብቅተናል። በሚቀጥለው ሳምንት በሌላ የሀገር ቤት ዜና እስክንገናኝ እናንተን አድማጮች በያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን። እስከ ሳምንት መልካም ሳምንት። ዞረን ገደል ያደርን ሹርርቃ ሻመት ብንኖር ሻመት ብንነቃ እየደጋገምን እንደገና ጭቃ መርመትመት በቃ አለቀ ሲባል ተመልሶ መፍረት። ያደሩ ጭቃ የኛስ ነው ለብቻው ትናንት ያለቀሰ ዛሬ ቀን ሲቀናው በቂም በቀል ታምር በጨቅላ ጨዋታ ለዋት የዋሸውን ረስቶት ለማታ አይተናል
ሲገፋ ማይተናል ሰው በደል ሲበዛ ያንቀላፋ መስሎ ሸለብ ያርገውና ይነሳም ብለህ ክፉ እንዳታደርጊው ቀስቅሰ በዝምታው ብዛት መታገስ እንዳለ መጠርጠር አቅቶ እንዲህ ከቀጠለ ነገ ማትመልሰው ብዙ ነገር አለ መከባበር እንጂ አብሮ ባንድ ለመኖር አለቀለት ብሎ በትዕቢት መወጠር መቆሚያው ከባድ ነው ካሁኑ አትሞክረው